እሺ ተወዳዳሪያችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ስምህን ስራህንና እድሜህን ተናግረናለህ ማለት ነው። እሺ ስሜ አንዱ አምላክ ጸጋይ ይባላለሁኝ። ስራዬ ኩኪስና ቆሎችን ማከፋፈል ነው። ሌላ ከዛ በተጨማሪ ሞክለው የዘፈን ግጥሞችን ሞክራለሁ። እሺ በስማ ከአይንሽ ላይ በጣም ትልቅ ነጸብራቅ እየወጣ ይታየኛል። የፍራቻ ጸባይ ነው። ወንድ ልጅ ሳይግል ለመጀመሪያ ጊዜ ይመስላል። በጣም አይንሽ ከፍቺ ጋር አንድ ላይ አልሄደም። እሺ እንቀጥላለን። እሺ ካቆምንበት እንቀጥል። ያንተ የሴት ምርጫ ምን አይነት ናት? ይኸው ሰውን የምታከብር ለባሏ ወይንም ለአጋሯ ታዛዥ፣ ቅን የሆነች ፈጣሪዋን የምትፈራ። እሺ ለመኖር ገንዘብ ነው ወይስ ነው ፍቅር ነው አስፈላጊ ነው ብለን የምታስበው? ለመኖር ገንዘብ ሳይሆን ፍቅር ያስፈልጋል። እንግዲህ እንዳያችሁት ነው እንግዲህ ተመልካቾቻችን ሀሳቡን ሳይጨርስ ነው እያፈነዱት ያሉት። ስለዚህ ለአንተ ለመኖር ፍቅር ነው አስፈላጊ ብለን ነው የምታስበው። እሺ እንግዲህ እዚህ ካፈነዱት ውስጥ ለምን እንዳፈነዱ ምክንያታቸውን እንጠይቃለን። እዛ ጋር ያለ ፈነዳ ሰው ይታየኛል። እሺ ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እሺ ስምሽን እድሜሽንና ምን እንደምትሰሪ ትነግሪናለሽ? ስሜ አዶናይት ይባላል። የምሰራው ሞዴሊንግ ዘርፍ ላይ ነው። እድሜ ደግሞ 18 ነው። እሺ እንግዲህ እዚህ ጋር እንደምትመለከችው ወንድማችን ምን ቁመቱ ሌላው ተመችቶሽ ነበር? እሺ እናመሰግናለን። እሷ ቁመቱ ብላለች። እዚህ ላይ ሀሳብ መስጠት ፈልጋለን። እሺ እዚህ ጋር ነገር ልናገር። እኔ አንቺን የሚያስተዳድርሽ ቁመት ነው ወይንስ እድራት ነው? ስላጠረና አስተረዘመ ያስተዳድረኛል አንቺ ያኖረኛል ብለሽ ታስባለሽ? አይ አይደለም። ይሄ ላይክ ከፐርሰናሊቲ ጋር እንትን የሚለው ችግር የለም። ይሄ ይገባልና እሷ ቁመት ካልተመቻትም ሶ እሷ መብት ነው አይደለ? እዚህ ጋር ደግሞ እህታችን ያፈነዳችው ስምሽን እድሜሽንና ስራሽን ትነግሪናለሽ? እሺ ሰብል ይባላለሁ። እድሜ ደግሞ 18 ነው። እሺ በሚገርም ሁኔታ እሱን ስጠይቀው ከፍቅርና ከገንዘብ ስለው እሱ ፍቅር ሲል አንቺ ገንዘብን አይ ቲንክ ብለሽ ይመስለኛል ያፈነዳሽውና የተለየ ምክንያት አለሽ? አዎ። ለምን ማለት ለምሳሌ ፍቅር አያስተዳድርም? አያስተዳድርም። ካለ ገንዘብ አያስተዳድርም። ሀሳብ ይኖራል እዚህ ላይ ገንዘብም አይኖ ግን ፍቅርም አስፈላጊ ነው። እሺ ያው ከገንዘብና ከፍቅር እኔ ፍቅር ይበልጣል ያልኩበት ምክንያት ብዙ ሰዎች በፍቅር ይኖራሉ፣ ብዙ መንገድም ይራመዳሉ። በሀገራችንም ብዙ ነገሮች በፍቅር ተሰርተው አይተናል። ከነሰስት ጀምረን ብንቀጥል ማለት ነው። አንቺ ገንዘብ የሚያኖርሽ ከሆነ ገንዘብ ያለውን ፈልገሽ ትይያለሽ። እኔ ጉልበት አለኝ ሰርቻ አኖራታለሁ። ሀሳብ አስተያየታለሽ? ስለዚህ እሷም እንደዛው ናትና በመጀመሪያ ግን ስምሽንና እድሜሽን ስራሽን ንገሪ። እሺ ስሜ ሜሮን ነው። አመቴ ነው። ስራዬ ደግሞ ተዋናይ ነኝ። ስለዚህ ፍቅር ብቻ አያኖረን ብለሽ ነው የምታስቢው? አንተ ስለሷ ምን ትላለህ? በዘቤ ግን እኔ ልመርጥሽ አልችልም ነበረ። ምክንያቱም ታይፕ አይደለችም ከኔ ጋር የሚሄድ ሰው ወይንም በአእምሮ እኔ ጋር የሰርኩት ሰው ስላለ አንቺ ልመርጥሽ አልችልም ነበረ። የሄድሽበት መንገድም ትክክል ስላልሆነ ከሀሳቤ ውጭ ነሽ። እናመሰግናለን። እሺ እንግዲህ ተመልካቾቻችን እዚህ ጋር አንድ ያለ ፈነዳች ሴት ትታየኛለች። ከሷ በፊት ግን እሷን ልዩ ምክንያት ካላት እንጠይቃታለን ማለት ነው። እሺ ስምሽን እድሜሽን እና ስራሽን? ስሜ በእምነት ነው። ሞዴልና ሜካፕ አርቲስት ነኝ። እሺ ልዩ ምክንያት አለኝ ብለሽ ታስቢያለሽ እሱን ያልመረጥሽበት? ልዩ ምክንያቴ ምናልባት ቁመት አጭር ነውና ምናልባት እሷ ሞዴል ስለሆነች ትንሽ ረዘም ትላለች፣ ለዛ ነው። እሷ እንደዚህ ባትል ኖሮ ግን ታይፔ ናት ብለህ ታስብ ነበር? ነው አታስብም? እሺ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እሺ ስምሽን እድሜሽንና ምን እንደምትሰሪ ትነግሪናለሽ? ስሜ ሀና ይባላል። እድሜ ደግሞ 18 ነው። የምሰራው ደግሞ በሞዴሊንግ ዘርፍ ነው። እሺ ከወንድማችን
ምኑ ደስ አለሽ ወይም ደግሞ ምኑ ተመችሽ? ደስ ነገር አለ። ደስ ነገር አለ። በልዩነት እንደዚህ ብለሽ የምትናገር የለ? ተጫዋች ነገር ነው፣ ደስ ይላል። እሺ ይሄ በፍቅርና በገንዘብ ያለባት መሀል ላይ እሱ ላይ ሀሳብ መስጠት ትፈልጊያለሽ? ፍቅር ነው ምርጫ። አንቺም እንደሱ ተመሳሳይ ናችሁ ማለት ነው? እሺ እንግዲህ ወንድማችን በሚገርም ሁኔታ ማችን አግኝተሃል ማለት ነው። 2 ማቾችን አግኝተናል። ይዛት መሄድ ትችላለህ። እናመሰግናለን።